ዴናቹ ቃልኪዳነኝ ሳይኮሎጂስት ቴራፒስት እንደዚህ ማሰልጠኝ ዛሬ አንድ አደገኛ ስለሆነ ስነ ልቦናዊ ጥቃት ልነግራችሁ ነው የመጣሁት። ጋዝ ላይቲንግ ይባላል። ምናልባት ጋዝ ላይት ሲባል እኛ ሀገር ብዙ ጊዜ ትዝ የሚለን ወይ ይሄ ነው ግን ደግሞ በስነ ልቦናው ዓለም ጋዝ ላይቲንግ በጣም አደገኛ የሆነ የጥቃት አይነት ነው። ጋዝ ላይት ስሙን ያገኘው በ1944 ከተሰራው ፊልም ነው። ፊልሙ አንድ ባል እንዴት ሚስቱን የአእምሮ ህመም እንዳለባት የሚያሳምንበት ታሪክ ያስቃኛል። ሴትዮዋ ግን ጤነኛ የነበረች ሰው ነች። ምን ለማድረግ የተለያዩ አይነት ስልቶችን ይጠቀማሉ። አንደኛው ስልት ካውንተሪንግ ይባላል። ካውንተሪንግ ማለት ሰዎች የማስታወስ ብቃታቸውን እንዲጠራጠሩ የማስደረግ አይነት ስልት ነው። አንድ ነገር አንስተው ሲናገሩ ምንድነው የምታወሪው? እኔ ይሄን ነገር ትዝ አይለኝም፣ ፈጥረሽ ነው የምታወሪው፣ የማስታወስ ብቃትሽ ዜሮ ነው፣ አንቺ ምን ትዝ ይልሻል ሲጀመር እያሉ የተፈጠረውን ነገር እንዳልተፈጠረ አድርጎ ማስቀመጥና ሰዎቹ እውነትም አልተፈጠረ ይሆን እንዴ ብለው እንዲጠራጠሩ የማስደረግ አይነት ቴክኒክ ነው ማለት ነው። ሁለተኛው ደግሞ ዊዝ ሆልዲንግ ይባላል። ዊዝ ሆልዲንግ ማለት በሚናገሩበት ሰዓት ሆን ብሎ ያልገባው መምሰል ነው። ለምሳሌ ሚስትየዋ እንደዚህ አድርገ ስትለው ምንድነው የምታወሪው ነገር አይገባኝም ብሎ ድርቅ ብሎ ገብቶታል እኮ ግን እንዳልገባው መስሎ ምናልባት ተናጋሪዋ የማስረዳት ብቃት እንደሌላት ወይ ደግሞ ስትናገር ሰዎች መረዳት እንደማይችሉ እና ችግሩ ከሷ እንደሆነ እንድታምን የማስደረግ አይነት ሂደት ነው ማለት ነው። ይህንን ቪዲዮ እንቀጥለዋለን። ምናልባት ሪኮመንድ ማድረጋችሁ በመሀል ከምታዩት ከመጀመሪያው ጀምሮ ያለውን ቪዲዮ ብታዩ የተሻለ ፒክቸር ይኖራችኋል።